የምን መተት? የትምህርት ቤት ድፈና ተባልኩ። እኔ እንድትመታ ነው የተባልኩትም ትምህርቷን ድፈን ከቤተሰብ ጋር አጣላ ነው የተባልኩት። ህመም አታማትም? እኔ አላማትም። አንዳንዴ ግን አማታለሁ። አንዳንዴ ድፍጥጥ ይላል፣ አንዳንዴ ይዞራል። ተመልከቱ፣ በዚህ ዘመኗ በዚህ በ8 ዓመት ውስጥ የመኖር እድሉ መልኳን ራሱ ስታየው እንዴት እንደምትቸገር ተመልከቱ። አስነግጣለች። በቃ ማሞራና ባይጥ ነው የገባ ነው። ማሞራና ባይጥ? አዎ። አሞራ ምን ማድረጊያ ነው ጥቅሙ? እንድትፈርን ከዛ እንድትቀር ከዛ እንድትሄድልን እንድትበር። እሺ፣ እንዳትደርስ ነው እዛ አካባቢ ያናድደናል። እኛ ራሷን ተስፋ ቁርጥ እንድታደርግ ራሷን እንድታጠፋ እናደርጋለን። አንዳንዴ በቃ አዲስ። ስንት ብር ነው የተመተትከው? 800 ምንድን ነው? ና ወደዚህ ጥናት ምንድን ነው? የትምህርት መተት። የትምህርት መተት። አንተስ? አቤት። ምንድን ነው? ባለፈው መጥቼ ነበር እኮ። ምንድን ነው? አጋንንት። አጋንንት። አጋንንት? እሺ፣ አጋንንት። የምን አጋንንት? አብሬ ተወለድኩ። አብሬ ተወለድኩ። አብሬ ተወለድክ? አንተስ? እኔ ከጓደኞቿ ጋር እንዳትስማማ፣ እሺ፣ ትምህርቷን እንዳትማር ባለፈው አስወድቂያታለሁ። አስወድቂያታለሁ። ምኗን? ትምህርቷን አስወድቂያታለሁ። ለምን አስወደካት? በቃ ስራዬ ነው፣ በቃ እንድትወድቅ። አንተስ? መተት። የምን መተት? የትምህርት ቤት ድፈና ተባልኩ። ሰይጣን አጋንንት ነው? ሰይጣንም አጋንንትም ነኝ። ምን አድርገን ነው ተባልኩ? ምን አላት አሁን? እሷ ብር የላት ምን የላት? እውቀት አላት። እውቀት አላት። ምንድን ነው እውቀት? ትምህርት አላት። ታዲያ ትማራ ምን አለበት? ቀናሽ ልጅቷን ያለውም እኮ የሚጠሩኝ እነሱ። እኔ ምን ላድርግ? ማን ነው የሚጠሩ? ሰዎች ይጠሩኛል። ግባ፣ አፍዝልኝ፣ እንደዚህ አድርግልኝ ይሉኛል። እኔ ምን ላድርግ? እና ፈዘዝካት? እኔ ትምህርት ነው የምዘጋው። ትምህርት አዘጋለሁ እና እናቷንና አባቷን አላስማማም። ልጅቷንና እናቷን አላስማማም። ልጅቷንና እናቷን አታስማማም? ለምን? ሁሌ አጣላቸዋለሁ። ምክንያት እየፈለግኩ አውቄ የማይጠፋ ጥፋት እያጠፋው ነው ማጣላቸው። ታጣላለህ? ምን ታስጠፋታለህ? እቃ ደፋለሁ፣ የማይሰራ ነገር ሰራለሁ። ከዛ እናትዬ ትመታታለች። የማይሰራ ስራ ትሰራና ታስመታታለህ? ለምን? እኔ እንድትመታ ነው የተባልኩትም ትምህርቷን ድፈን ከቤተሰብ ጋር አጣላ ነው የተባልኩት። ህመም አታማትም? እኔ አላማትም። አንዳንዴ ግን አማታለሁ። ማን ነው የምታማት? ምናምን እያልኩኝ ቶንሲል ምናምን እያልኩኝ አስተኛታለሁ። ቶንሲል እያልክ ታስተኛታለህ? ከዛ ስንት ዓመት ነው ልጅቷ? አንተ ሰይጣን